አከራካሪ ቦታዎች ከትግራይ ክልል ውጭ ሆነው ለብቻቸው በቀጥታ ለሕዝብ ተወካዮች ምክር ቤት ምርጫ እንዲደረግ ተወሰነ። የፌዴሬሽን ምክር ቤት በአማራና በትግራይ ክልሎች መካከል ይገባኛል ጥያቄ የሚነሳባቸው 5 የምርጫ ክልሎች ላይ ምርጫ ቦርዱ በሰባተኛው ጠቅላላ ምርጫ የጊዜ ሰሌዳ ላይ 18 የመራጮች ምዝገባን ለማካሄድ የተዘጋጀባቸው ያሉ ክልሎች እና ይህንን መረጃም ተከትሎ የፌዴሬሽን ምክር ቤት ጻፈልኝ ባለው ደብዳቤ መሰረት አከራካሪ ሆነው የቆዩት የሁመራ፣ የአዲረመጽ በትግራይ ክልል ውጭ ሆነው ለብቻቸው ለሕዝብ ተወካዮች ምክር ቤት ምርጫ እንዲደረግ መወሰኑን ቦርዱ ገልጿል። በዚህ ቦታዎች የተነሳ ይገባኛል ውዝግብ በህገ መንግስታዊ ውሳኔ ሊፈታ አመቺ ጊዜ ተመርጦ በመወሰን ምክር ቤቱ እንዳሳወቀውም ቦርዱ ዛሬ ያጋራው ደብዳቤ ይገልጻል። የኢትዮጵያ ምርጫ ቦርድ በበኩሉ ይህንን የፌዴሬሽን ምክር ቤቱን ውሳኔ ተፈጻሚ ለማድረግ በዚሁ ደብዳቤ ይፋ አሳውቋል። ትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት ዛሬ ሰኞ የካቲት 16 2018 የኢትዮጵያ ብሔራዊ ምርጫ ቦርድ የኢትዮጵያ ፌዴሬሽን ምክር ቤትን ጠቅሶ ላወጣው መግለጫ አስቸኳይ ቦርዱ በትግራይ በአማራ ክልላዊ መንግስት መካከል አከራካሪ ናቸው ብሎ በጠቀሳቸው ቦታዎች ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ የፌዴሬሽን ምክር ቤት መወሰኑን ያትታል። ቦርዱ የፌዴሬሽን ምክር ቤት ውሳኔን በማክበር አከራካሪ ተብለው በተጠቀሱ የምርጫ ክልሎች ህግና ስርዓትን ጠብቆ እንደሚካሄድ ይፋ ባደረገው ደብዳቤ አስታውቋል። የትግራይ ጊዜያዊ አስተዳደር በሰጠው ምላሽም የትግራይ ውክልና የሌለበት የኢትዮጵያ ፌዴሬሽን ምክር ቤት ያስተላለፈው ውሳኔ ተቀባይነት የለውም ብሏል። መዘዝ ግምት ውስጥ በማስገባት አስቸኳይ ማረም አለበት ሲልም አስጠንቅቋል። አካሄዱ የኢፌዴሪ ህገ መንግስትና የፕሪቶሪያ የሰላም ስምምነት የሚጥስ አደገኛ ውሳኔ ሲልም ተቃውሟል። የጠቅላይ ሚኒስትሩ የአፍሪካ ቀንድ አማካሪ ሚኒስትር አቶ ጌታቸው ረዳ በቦርዱ በዚህኛው ደብዳቤና ደብዳቤው መነሻ አደረኩ የሚለው የፌዴሬሽን ምክር ቤት አፈ ጉባኤ ደብዳቤ የሀገራችን ሰላም የበለጠ ከማወቅ ውጭ ሌላ ትርጉም አላቸው ብዬ አላምንም ብለዋል። የቀድሞ ፌዴሬሽን ምክር ቤት አፈ ጉባኤና በአሁኑ የስምረት ፓርቲ መስራች አባል ወይዘሮ ኬሪያ ኢብራሂም የሚገኙባቸው የተለያዩ የትግራይ የሚንቀሳቀሱ የፖለቲካ ፓርቲዎች ሊቀመንበርና ጋዜጠኞች፣ ማህበራዊ አንቂዎች፣ በሀገር ውስጥና በውጭ የሚገኙ የትግራይ ተወላጆች ተቃውሟቸውን በመግለጽ ላይ ይገኛሉ። የፌዴሬሽን ምክር ቤት ደብዳቤን ጥሱን ተከትሎ የወጣውን የምርጫ ቦርድ ውሳኔ በአስቸኳይ ካልቀለበሰ በሀገራዊ ምርጫ ላይ እንደማይሳተፍ ስምረት ፓርቲ አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ፌዴሬሽን ምክር ቤት ደረሰኝ ያለው ደብዳቤ መሰረት በማድረግ በአማራና በትግራይ ክልሎች መካከል አወዛጋቢ በተባሉ አካባቢዎች የሚገኙ የምርጫ ክልሎች ላይ ያስተላለፈው ውሳኔ የሀገሪቱን ህገ መንግስታዊ ስርዓት መሰረት የሚንድ፣ ተቋማዊ ነጻነት የሚደፈጥ፣ በደፈናው ህገ መንግስታዊ ስርዓት አልበኝነትን የሚያውጅ ነው ሲል ዴሞክራሲያዊ ስምረት ፓርቲ ተቃውሟል። ፓርቲው በኢፌዴሪ ህገ መንግስት አንቀጽ 62 ስር ለፌዴሬሽን ምክር ቤት የተሰጠውን ስልጣንና ተግባር በህገ መንግስትን ትርጉምና ክልሎች ውስን ክርክር ከመፍታት አይዘሉም ብሏል። ምክር ቤቱ የምርጫ ክልሉን የማዋቀር ሆነ ክልሉን ከነባራዊ አስተዳደራዊ መዋቅራቸው ውጪ በፌዴራል መንግስት ስር እንዲሆኑ የመወሰን ምንም አይነት ህገ መንግስታዊ ውክልና የለውም ሲልም አክሏል። የውሳኔ ምክር ቤቱ ራሱን ከህግ በላይ አድርጎ መሾሙንና የፌዴራል ስርዓቱ በጠራራ ፀሐይ እየተገዘገዘ መሆኑን ያሳያልን ብሏል። ማንኛውም የክልል ወሰን ክርክር መፍትሄ ሊያገኝ የሚገባው በህገ መንግስቱ አንቀጽ 48 በተደነገገው መሰረት ብቻ ነው። ይህ ህጋዊ ሂደት ሳይጠናቀቅ በህዝብ ውሳኔ ይፋዊ ለውጥ ሳይደረግ ምርጫው በፌዴራል መንግስት ይፈጸም የሚል ትዕዛዝ በክልል አስተዳደሩን በጉልበት የመንጠቅ ሙከራ እንደሆነ አብራርቷል። ብሔራዊ ምርጫ ቦርድ በአንቀጽ 102 መሰረት ተጠሪነቱ ለህዝብ ተወካዮች ምክር ቤት የሆነና ከማንኛውም ተጽዕኖ ነፃ መሆን ያለበት ተቋም እንደሆነም ስምረት ፓርቲ ገልጿል። የፌዴሬሽን ምክር ቤት በፖለቲካዊ ፍላጎት ተገፋፍቶ በቦርዱ የስራ መመሪያና አደረጃጀት ላይ ጣልቃ መግባቱ ተቋሙን የፖለቲካ መጠቀሚያ ከማድረጉም በላይ የምርጫውን ተአማኒነት ከወዲሁ አጠያቂ እያደረገው አመልክቷል። ፓርቲው ይህ የፌዴሬሽን ምክር ቤት ውሳኔ ተብየውም ሆነ እሱን ተከትሎ የመጣውን የምርጫ ቦርድ ድርጊት ግልጽ የስልጣን አላግባብ መጠቀም ማረጋገጫና ለህግ የማይጸና
ነው ብሏል። ይህን ህገወጥ ድርጊት በጽኑ እንደሚኮንንም አክሏል። የፌዴሬሽን ምክር ቤት የመጀመሪያውን የህግ አልባ ዳንኪራ በአስቸኳይ እንዲያቆምና ለህገ መንግስቱ የበላይነት እንዲገዛም አሳስቧል። በዚህ ህግ አልባ የፖለቲካ ትዕይንት የሚፈታ አንድም ችግር እንደሌለ እገነዘባለሁ ያለው ስምረት ፓርቲ የማስተካከያ እርምጃ እስካልወሰደ ድረስ በምርጫም ሆነ በመሰል ህገወጥ ድርጊቶች ላይ የማይሳተፍ መሆኑን መላው የትግራይ ህዝብ አሳውቋል። የህዝቡን ሉዓላዊነትና ህገ መንግስታዊ ስርዓትም ለመጠበቅ ድርጅታችን አስፈላጊውን ህጋዊና ፖለቲካዊ ትግል ለማድረግ የማይነጥፍ ቁርጠኝነት ያለው መሆኑንም በድጋሚ እናረጋግጣለን ብሏል። ሚኒስትሩ የፌዴሬሽን ምክር ቤት ውሳኔን ደግፈው ውሳኔው የፕሪቶሪያ ስምምነትን የሚያከብር ነው ብለዋል። የነ አቶ ጌታቸው ረዳም ፓርቲም ከፕሪቶሪያ ስምምነት ያፈነገጠ በሚል ወርፈዋል። የፌዴሬሽን ምክር ቤት ደብዳቤ ተብሎ ምርጫ ቦርድ ያስተላለፈውን ውሳኔ ከፍተኛ ውዝግብ ተነስቷል። የተለያዩ የትግራይ ፓርቲ አመራሮች እንዲሁም ጊዜ አስተዳደር ውሳኔ አደገኛ እንደሆነ አሳስበው ካልተቀለበሰ መዘዝ አለውም ብለዋል። የቦርዱ ውሳኔን ከተቃወሙት አቶ ጌታቸው ረዳ ስምረት ፓርቲ ፕሬዝዳንት ናቸው። የፓርቲያቸውም አቋም በማያያዝ በማህበራዊ ትስስር ገጻቸው ላይ ሀሳባቸውን ገልጸዋል። ይህን ተከትሎ የኢኖቬሽን እና ቴክኖሎጂ ሚኒስትር በለጠ ሞላ የአቶ ጌታቸው መልእክት ስክሪንሹቱን በማያያዝ ተቃውሟቸዋል። የምርጫ ቀጠናውን በተመለከተ በመንግስት የወሰነው ውሳኔ ህጋዊና የፕሪቶሪያ ስምምነትን ያከበረ ነው ሲልም ገልጿል። ከፕሪቶሪያ ስምምነት ያፈነገጡ ህጋዊ የፖለቲካ ድርጅቶች ህግ እንዲያከብሩ እናሳስባለን ሲልም ገልጿል። በዚህ መልእክታቸው የእነ አቶ ጌታቸው ረዳ ፓርቲ ከፕሪቶሪያ ስምምነት ያፈነገጠ ሲሉ ገልጸዋል።